አወራረዱ መውረዱ አሁን አንዳንዴ ሲወርድ ይደብራል። ነው እንደ ትልቅ ሰው የምታስቡ ገና እኮ 30 ዓመታችን ነው። ገና ዘለው ያልጠገብነው ገና አንድ ፍሬ ልጆች እኮ ነን። አግቡ ምናምን እኔ ገና ልጅ ነኝ። ገና 30 ዓመቴ ነው። የምር ግን እኔ አሁን ማወቅ የምፈልገው ማን ወንድ ነው እስቲ አንቺን እንደዚህ ጎቢው ምናምን የሚል አይነት ድምፅ ማን ነው ደፍሮ የተናገረች ነው? ማን ነው አግቢ ያለሽ? ገና 30 ዓመት ገና የምቦርቂበት ገና እኮ ነው ገና እንዴ ጢባ ስለደረቀ ብቻ ትልቅ ሰው ነን ማለት ነው እንዴ? እየሄዱ በያቸው እንዳታገቢ የምር ዝለይ ማን ነው ዝለል እንዴ ድምፅ እኔ ፈረውኩ ጎረን ያለ ድምፅ በጣም ነው የሚያስፈረኝ። ጎቢው አይነት ድምፅ ነው። ሲናንሲም ብዬ ሳስብሽ ከልቤ ሳወጣና ሳወር ፍቅርሽ በሀሳቤ እኔ የምለው ግን ኢትዮጵያ ምን የት ሄዳባቸው ነው እነዚህ ልጆች? በሶሻል ሚዲያ አደባባይ ወጥተው ህዝብ ፊት ወጥተው ሲያወጡ ሲያወርዱ ጠፋችብን እያሉ የት ሄደሽባቸው ነው እንዴ? እንደ ድሮ በየክልሉ በየሰፈሩ እየዞራቸው አጫውቷቸው እንጂ እነዚህ ልጆች እንዴ የሚያጫውታችሁ ተምተው በቃ ሌላ ነገር ውስጥ እየገቡብን ነው የምር። አረ ጌዳችሁ እንዴ ቆንጥጧቸው ደግሞ ቤተሰቦች ቆንጥጡ። እንደዚህ ልክ አይደለም፣ ዝም አትበሉ የምር። እንዴ ምን አይነት ዘመን ነው? ዘመነ ድሪቶ ፈላው ሲጀናጀን እንደነ አይነቱ ታኝቶ እንዲለው አበው ሊሆን ነው እኮ የምር። አስቁማቸው የምር እየሄዳቸው እንዴ እኔ ባይዘዌ የስዕል አድናቂ ነኝ። ላታምኑኝ ትችላላችሁ። ከኋላ ያለው ስዕል ዋው በጣም የሚያምር ስዕል፣ በጣም የሚያምር በጣም በቃ አወራረዱ መውረዱ አሁን አንዳንዴ ሲወርድ ይደብራል። ይሄ የዚህ አወራረድ የስዕሉ አወራረድ አሰራር አሳሳል ያምራል። ቁልጭ ብሎ ነው ዋናው ነጥብ አላየንም እንጂ ቁልጭ ብሎ ነው ወርዷል። በእርግጥ ወርዷል፣ ግን ስዕሉ ከፍታ ነው። በጣም ደስ ይላል። ደስ ይላል። ወደነዋል። 84 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘር ኔም ሆሳሚ_7 ነው። ትናንትና ነው ቲክቶክን ለመጀመሪያ ጊዜ የተጠቀምኩት። አሁን እነዚህ 84ቱ እንዴት አመለጡኝ ነው አይደል? እንግዲህ አንደርስኮር ሁላ አለው እንዳትረሱ። ወደ ትክክለኛው ሰው ላኩ እያለ ነው የሰውዬ። ይታያል እንትኑ ብስጭቱ ፊት ላይ ይታያል። እኔ እኮ አትጭበርበሩናል ሊል ነው መሰለኝ። እንዴ ኢንስታግራም ነበር የምጠቀም፣ አሁን ቲክቶክ መጠቀም ጀመርኩ። ኢሜጅ አባቴ ኢሜጅ ቀልጣፍ ያለ ውሳኔ ነው የወሰደው። ከ83 በኋላ ያሉት ደግሞ ወደሱ እንዲልኩ ነው እንጂ እነዛ ተነክቶባቸዋል። ኢሜጅ አባቴ ታምጭቶኛል። በጣም ፊንገር ወዳለው ፊንገር በጣም የሚመቻት ልጅ ነኝና እንደኔ ፊንገር የምትወዱ ልጆች ግን ታደባችሁ ማለት አልገባኝም። ምን ገብታችኋል እናንተ? ከገባችሁ አስረዱኝ። ማን አዲስ እንትን መጥቶ ነው ስናክ ነገር ብስኩት ወይ የሚጠጣ ጁስ ነው ምንድነው? ጣዕሙ ይለያል ምንድነው ማለት አልገባኝም። ምን እየተካሄደ ነው ያለው እዚህ ሶሻል ሚዲያ ላይ? እላዩ ላይ ነው ከወጡት አንዳንድ ሰዎች ሶሻል ሚዲያ ላይ እላዩ ላይ አናቱ ላይ ወጥተው ነው እየሰሩ ያለው። ወረድ በሉ፣ ሰከን በሉ፣ እዩት። ይሄ ይለቀቃል አይለቀቅም? ለጓደኛሽ የምልኪውን ነገር ለህብረተሰብ ሼም ኦን ዩ ይላል ፈረንጅ። እፍረት ባንቺ ላይ ይደር እንደማለት ነው ውስጣዊ ትርጉሙ። ለማንኛውም እንደዚህ ቪዲዮዎች እያየን እንለቅላችኋለን በየሳምንቱ ሐሙስ 2 ሰዓት ወይ 1 ሰዓት ላይ በተመቻኝ ሰዓት ፖስት አደርጋለሁ። እናንተ ተከታትላችሁ እዩ። ሰብስክራይብ አድርጉ። ደግሞ ዋናው ሰብስክራይብ አድርጉ። እኔ ልሸቅል፣ እናንተ እዩ። ላግኝ ልደግ። ሳድግ ለእናንተ ደስታ ነው የሚፈጠረው። ሌላ ምን ይፈጠራል? ሳልፊ ስለሆነ ነው የሚቀርጸው። ንቀት ነው እንደማታይን እንዳትሉ ደግሞ የሄዳችሁ ትመቹኛላችሁ። ሰብስክራይብ እያደረጋችሁ